ነገ አይደለም ተነገ ወዲያ አይደለም የመዳን ቀን ዛሬ ነው ከዛሬም አሁን ይላል የእግዚአብሔር ቃል ብዙዎች ለእናታቸው ስም በሚያጡበትና ወላጅ እናታቸውን በእጅጉኑ የሚያስቡበት እንዲሁም ደግሞ ለልጆች የከፈለችው ዋጋ እጅጉኑ የሚወሳበት ቀን ግንቦት 3 ታዲያ በዚህ ቀን ብዙ የኢትዮጵያውያን ሕዝብ እንዲሁም በዓለም ደረጃ ለሚከበረው የእናቶች ቀን እናታቸውን ለማስደሰት የሚጠቀሙበት ቀን ነው። ታዲያ አንዳንዶች ይህንን ዕለት ለእናታቸው ለየት ያለ ፕሮግራም በማዘጋጀት እና ፍቅራቸውን በመግለጽ ያሳልፉታል። ሌሎች እናቶቻቸውን በማህበራዊ ሚዲያ ላይ ያላቸውን ፍቅር እንዲሁም እናት ለልጆቿ ለማሳደግ የምትከፍለውን ዋጋ ሲናገሩ እና ክብር ለእናቶች እናት ገበና ሸፋኝ ለልጆቿ እስከ ሞት የምትለፋ እና ማን እንደ እናት ሊሆን ይችላል። ሁሌም በቤት ውስጥ እናት ካለች ድፍረቱን ፍቅሩን በልጆች ላይ ይበረታል። ለዚህም ይህ አባባል ይመጥነዋል። እናት ሳለች አጊጥ ጀንበር ሳለ ሩጥ እንደሚባለው ሁሌም እናት ለልጆቿ ውበት እና ፍቅር እንደሆነች መናገር የሚጠበቅብን አይደለም። ታዲያ ከዚህ ጋርም ተያይዞ ዘማሪ ሶፊያ ሽባባው በዚህ በእናቶች ቀን ምን ተናገረች? እንግዲህ ዘማሪ ሶፊያ ሽባባው በእናቶች ቀን ያስተላለፈችው መልእክት ብዙ አማኞችን ያስቆጣ ሲሆን አንዳንዶችንም ያስደሰተ እና ጮቤ ያስረገጠ ሆኗል። ታዲያ ሶፊያ ሽባባው ምን አለች ወደሚለው ስንሻገር ዘማሪ ሶፊያ ሽባባው በፌስቡክ ገጿ ላይ እንዲህ በማለት አስፍራለች። የእናቶች ሁሉ ቁንጮ የትውልድ ሁሉ እናት የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት የሆነችው ማርያም በዚህ ቀን ትታሰባለች። ትውልድ ሁሉ ብጽዕት ይሏታል ስትል መልእክቷን ያጋራች ሲሆን ታዲያ ይህ መልእክት ተከትሎ ብዙ ሰዎች ሐሳብና አስተያየቶቻቸውን በሐሳብ መስጫ ሳጥን ስር ሲያሰፍሩላት ተመልክተናል። እንግዲህ ብዙዎችን ያበሳጨው እንዲሁም ደግሞ ሌሎች ጮቤ ያስረገጠው ይህ ጉዳይ አንዳንዶች ሐሳባቸውን እንዲህ በማለት አስፍረዋል። ለዚህ ሐሳብሽ እባክሽን ከመጽሐፍ ቅዱስ ጥቅስ አምጭልን ወይንም ጥቅስ ካልሆነ ደግሞ ይህንን ቃልሽን የሚደግፍልሽን አንድ ሐሳብ አምጭልን። ዝም ብለሽ ስላስደሰተሽ ወይንም ደግሞ እውቅና ስለፈለግሽ ብቻ ይህንን ሐሳብ አትለጥፊ። እባክሽን ሶፊያ ዝም ማለት ራሱ አንድ ነገር ነው። ዝምታሽ ራሱ ተወዳጅ ሊሆን ይችላል እና በነገሮች ሁሉ ጣልቃ እየገባሽ እንዲሁም ደግሞ አትርሱኝ የሚመስሉ ሐሳቦችን እያጋራሽ አትቆይ። እባክሽን ዝም በማለት ራሱ አንድ ነገር ነው ሲሉ ተናግረዋል። ሌሎች ደግሞ በዚህ ጉዳይ ላይም ደግሞ ትክክለሽ የተናገርሽው ነገር እጅጉን የሚያስደስትና የጌታችን የኢየሱስ ክርስቶስ እናት የዓለም ሰዎች ሁሉ እናት ናት በማለት ያጨበጨቡላት እና እንዲሁም ደግሞ አግራሞታቸውን እንዲሁም ፍቅራቸውን የገለጹላት ሲሆን ታዲያ በዚህ ጉዳይ ላይ እናንተስ ምን ትላላችሁ ስንል ለእናንተ ይህንን ጉዳይ ታውንላችሁ ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስቀምጡልን። እንዲሁም ደግሞ ይህ ሐሳብ ለብዙ ሰዎች እንዲደርስ ላይክ እና እንዲሁም ሼር ያድርጉት እንላለን። እኛም ወደ ቀጣዩ ቪዲዮአችን ስንሻገር አንዲት እናት በጎዳና ስብከት ላይ ያደረገችው የጎዳና ስብከት እጅጉኑ በብዙ ማህበራዊ ሚዲያ ላይ ሲዘዋወር ተመልክተን ነበር። እኛም ታዲያ ይህንን ጉዳይ ለእናንተ ልናቀርብላችሁ ወደን ይዘንላችሁ ተገኝተናል። እኚህ እናት እንግዲህ በጎዳና ስብከት ላይ ወንጌልን ሲናገሩ እንዲሁም ደግሞ በድፍረት ሲመሰክሩ ተመልክተናል። በዚህ ጊዜ እጅጉኑ ወንጌል ለመናገር እንዲሁም ደግሞ ወንጌልን ለመስራት እጅጉኑ ከባድ የሆነበት ወቅት ነው። ስራው እንዲሁም ደግሞ የቤተሰብ ጉዳይ ብዙዎችን ያስጨነቀ ጉዳይ ሆኗል። ከዚህም አልፎ እንግዲህ ወንጌልን ለመስበክ እንዲሁም ደግሞ ለመስራት መውጣት እጅጉኑ ከባድ በሆነበት ወቅት ላይ እኚህ እናት በጎዳና ስብከት ላይ ብዙ ሰዎች ተመልክቷቸው እጅጉኑ ደስታቸውን ሲገልጹላት እንዲሁም ደግሞ ሐሳብና አስተያየቶቻቸውን በእጅጉ ሲያሰፍሩላት ተመልክተናል። እስቲ ያገኘነውን ቪዲዮ ተከታትለን የምንመለስ ይሆናል። ቪዲዮንም ተከታትለን ስንመለስ እኛ ለእናንተም የምናጋራችሁ መልእክት አለ። እስከዛ ድረስ እስከ ቪዲዮአችን ፍጻሜ አብራችሁን ቆዩ እያለን ቪዲዮንም ከመጀመራችሁ በፊት ቪዲዮን ላይክ እና ሼር በማድረግ ቪዲዮን ይጀምሩት እንላለን። ቪዲዮን ተከታትለን የምንመለስ ይሆናል። የመዳን ቀን ዛሬ ነው ይላል መጽሐፍ ቅዱስ። ነገ አይደለም ተነገ ወዲያ አይደለም የመዳን ቀን ዛሬ ነው ከዛሬም አሁን ይላል የእግዚአብሔር ቃል። ጊዜው ቀርቧል ሊነፋ መለከት ወገኖቼ። በዚህ ክፉ ዘመን ማምለጫ ሌላ ምንም የለም። ብር አያስመልጥም፣ ወርቅ አያስመልጥም፣ ዳይመንድ ቢኖራቸው አያስመልጥም፣ ይሄ የምታዩት ፎቅ ህንፃ አያስመልጥም። ሁሉ ነገር ጠፊ ነው። ብዙ የተሻሻሉ ሀገሮችን በፌስቡክ ያላየ በማስ ሚዲያ ያልሰማ የለም። ድራሻቸው ጠፋል። ኢትዮጵያ ግን እስካሁን ያለችው በጾም በጸሎት ስለሆነ በጌታ ጥበቃ ስለሆነ ጠባቂ በከንቱ ይደክማል፣ እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይደክማል ይላል እግዚአብሔር ቃል። ማንም አያስመልጥም። ነገሥታት አያስመልጡም፣ ባለስልጣኖች አያስመልጡም።
እንግዲህ ቪዲዮውን እንደተመለከታችሁት ነው። እንግዲህ እኚህ እናት ወንጌል ስርጭት ባደረጉበት በዚህ ቪዲዮ ላይ ብዙ ሰዎች ሐሳብና አስተያየቶቻቸውን ያጋሩ ሲሆን ይህም ቪዲዮ ከተለቀቀ ጊዜ አንስቶ ብዙ ሰዎች ደስተኛ እንደሆኑና ወንጌል ለሁሉም መነገር አለበት፣ እንደዚሁም ደግሞ እናቶች በወንጌል ላይ ተሳትፎ አድርገው በዚህ ወቅትም ነው ለልጆቻቸውና ለአንዳንድ ለቤታቸው መጨነቅ ሲገባቸው እግዚአብሔርን ለማገልገል በጎዳና ላይ ወጥተው ወንጌልን ሲመሰክሩ መመልከት እጅጉን የሚያስደስት ነው ብለው ብዙ ሰዎች ሐሳብና አስተያየቶቻቸውን ያሰፈሩበት ሲሆን እንግዲህ መጽሐፍ ቅዱሳችንም እንዲህ ይላል፣ የዘመናችን እድሜ 70 ዓመት ነው፣ ቢበረታም 80 ዓመት፣ ታዲያ ቢበዛ ደግሞ ድካም ነው፣ መከራ ነው፣ ከኛም ቶሎ ያልፋል። መዝሙረ ዳዊት 90 ከቁጥር 10። እንግዲህ መጽሐፋችንም እንደሚናገረው የሰው ልጅ እድሜ 70 ዓመት ነው፣ ከዛም ከበዛ ደግሞ 80 ዓመት፣ ከዛ በኋላ ደግሞ ድካም ነው። እንግዲህ ሁላችንም በምድር ላይ ስንኖር ወንጌልን መናገር ለኛ ሐሴት የምናደርግበትና ደስተኛ ልንሆንበት የሚገባ ነው። እድሜያችን ጥቂት ነው። በዚህ ጥቂት እድሜያችን ግን ወንጌልን ተናግረን የምናልፈው ግዴታ ስለሆነብን ሳይሆን ደስ ብሎን ሐሴት አድርገን እንዲሁም ደግሞ በጥቂቷ እግዚአብሔርን አስደስተን ዘላለማዊ ሕይወታችን ላይ የሚመሰከርልንን ነገር አድርገን ለማለፍ ነው እንጂ ግዴታ ስለሆነብንና ነገሮችን ግዴታ አድርገን ወስደናቸው የምናደርገው አይደለም። በእርግጥ ወንጌል ግዴታ ነው። ወንጌልን ስንናገር ግዴታችን እንደሆነ አስበን ልንናገር ይገባል። ታዲያ ወንጌልን የምንናገርበት ዕለትም ደግሞ ደፍረን ከአንደበቶቻችን የምናወጣበት ይህ የክርስቶስ ፍቅር ነው። የክርስቶስ ፍቅር ሲገባን ግዴታ ሆኖብን ሳይሆን እንዲሁም ፍቅሩ እንድንናገር ያደርገናል። ታዲያ በዚህ በአጭር እድሜያችን ወንጌልን እንናገር፣ ወንጌልን ላልሰሙ ደግሞ እናድርስ፣ ሰምተውም ደግሞ ልባቸውን ላደነደኑ እንጸልይላቸው። በጸሎታችን ሁል ጊዜም ወንጌል እንዲደርስ እንዲሁም ደግሞ ወንጌል በብዙ ሰዎች ልብ ውስጥ እንዲገባ እባካችሁን እንትጋ ለማለት እንወዳለን። በዛሬው ቪዲዮአችን ልናስመለክታችሁ የወደድነው የሶፊያ ሽባባው መልእክትንና እንዲሁም ደግሞ ወንጌል ለዓለም ሁሉ ይነገር በማለት ተሞርክዘን ይህንን ቪዲዮ ለናንተ አዘጋጀንላችሁ። እንግዲህ በዛሬው በፋሪስ ሚዲያ ላይ ልናስመለክታችሁ የነበረው መረጃ ይህንን ይመስል ነበረ። እናም በዛሬው መረጃችን ደስተኛ ከሆኑ እናንተም ውድ ተከታታዮቻችን ቪዲዮ ላይክ እና ሼር በማድረግ ይህ ቪዲዮ ለብዙ ሰዎች እንዲደርስ ያድርጉት እንላለን። እንዲሁም ሐሳብና አስተያየቶች ካሏችሁ በሐሳብ መስጫ ሳጥን ስር ያስቀምጡልን። እኛም ሐሳብና አስተያየቶቻችሁን የምንመለከት ይሆናል። እናንተም በዚህ በፋሪስ ሚዲያ ላይ የተሰማችሁን ሐሳብና አስተያየቶችን ያስቀምጡልን ስንል እንጠይቃለን። እንግዲህ ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። እኛም እንግዲህ በየዕለቱ እየተከሰቱ የሚገኙ አዳዲስ የሆኑ መረጃዎችን ከታማኝ መረጃ ምንጮች ጋር በማያያዝ ወደ እናንተ የምናቀርብ ይሆናል። እንዲሁም በዚህ ሚዲያ ላይም ታዋቂ ከተባሉ ሰዎች የህይወት ተሞክሮ በመነሳት ለእናንተ በሚሆን መልኩ ከመጽሐፍ ቅዱስ ጋር በማገናኘት የምናቀርብላችሁ ይሆናል። ታዲያ እናንተም እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ያድርጉ፣ ቤተሰብ ይሁኑ እንላለን። እንዲሁም የደውል ምልክቷን መጫን እንዳይዘነጉ። የተለያዩ ሐሳብና አስተያየቶችን በግል ልትሰጡን ከወደዳችሁም እኛ ከስር ባስቀመጥንላችሁ ስልክ ቁጥር በቴሌግራም ወይንም በመደወል እንዲሁም በመልእክት ያላችሁን ሐሳብና አስተያየቶች ያስፍሩልን እንላለን። በመጨረሻውም ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እንግዲህ ጳውሎስ ለኤፌሶን ሰዎች በምዕራፍ 6 ከቁጥር 23 ላይ እንዳላቸው ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለወንድሞች ይሁን ይላል። ታዲያ ውድ የፋሪስ ሚዲያ ቤተሰቦቻችን ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለእናንተ ይሁንላችሁ ለማለት እንወዳለን። እንግዲህ በአዲስ መረጃዎች እስክንመለስ ድረስ እኛም ከወዲሁ ለመሰናበት እንገደዳለን። እስከ ቪዲዮአችን ፍጻሜ አብራችሁን ለነበራችሁ የከበረ አክብሮታችንን እየገለጽን እኛ ከወዲሁ ተሰናበትን። ቸር ሰንብቱ።